በደቡብ ጣሊያን በኔፕልስ የባህር ወሽመጥ ላይ የምትገኘው አንድ የሰራተኞችና የለፍቶ አደሮች ከተማ። በዙሪያዋ የቬሱቪየስ ተራራ እንዲሁም ከክርስቶስ ልደት በፊት ሁለተኛው ሺህ ዘመን የተገነቡ ስነ ህንጻዎችና ስነ ጥበቦች የሞሏት ከተማ። ውብ የከተማው ላይ ጎዳናዎች በድንቅ ባህልና ግሩም ፒዛዋ የምትታወቅ ከተማ። ከ3 ሚሊዮን በላይ ነዋሪዎችን አጭቃ የያዘች በህዝብ ብዛቷ በጣሊያን ሶስተኛዋ ከተማ። ለኑሮ ከሌሎች ከተሞች የተሻለች የትጉሃንና የሰራተኞች ከተማ ኔፕልስ። ኔፕልስ በዩኔስኮ በታሪካዊ ከተማነት የተመዘገበች ሲሆን በጣም ብዙ ታሪክ ያላት የጣሊያን ከተማ ናት። በከተማዋ እግር ኳስ ልዩ ስፍራ አለው። የማሸነፍ የፉክክርና የድል የማድረግ መንገድ ነው። በ1926 የኔፕልስ ኩራት ለመሆን ዩኤስ ኢንተርናሽናል የናፖሊና ኔፕልስ ፉትቦል ክለብ በመጣመር ሶሳይቲያ ስፖርቲቫ ካልቾ ናፖሊን ኤስኤስሲ ናፖሊን ብለው መሰረቱ። ከዛው ጊዜ አንስቶ ከተማዋን በመላው ጣሊያን መወከል ጀመሩ። በመጀመሪያው የምስረታ ዘመናቸው ስማቸው መግነን ጀመረ። በ1962 የመጀመሪያውን ኮፓ ኢጣሊያን አነሱ። 1970ም ደገሙት። ይህ የሚጠላው የድሆችና የሰርቶ አደሮች መንደር ጁን 30 1984 ታምር አደረገ። የጊዜውን ምርጥ ሰው ባንኩን ሰብሮ በጊዜው የዓለም ሪከርድ በተባለ ዋጋ በ12 ሚሊዮን ዩሮ ዲያጎ አርማንዶ ማራዶናን ወደ ኔፕልስ አመጣ። ቡድኑን መገንባት ጀመረ። ቼሮ ፌራራን፣ ሳልቫቶሬ ቤኝን የመሰሉ ኮከቦች አጀቡት። በ86-87 የውድድር ዘመን ስኩዴቶውን ኮፓ ኢጣሊያንን ጨምሮ በማንሳት ጥምር ድል አስመዘገበ። ከዛም ጊዜ አንስቶ በፍቅር ያበዱለት ማራዶና ልክ እንደ አምላክ ፍቅር ሰጡት። እሱም ታመነላቸው፣ በዙፋን ላይ ማስቀመጣቸው። እነሱም ካሱት። ስታዲየማቸውን ስታዲዮ ዲያጎ አርማንዶ ማራዶና ብለው የቀየሩት ሰማያዊ ቀለም መለያቸው የሆኑት ናፖሊዎች የ2024-25 ዋንጫን በማሳካት በድጋሚ ደስታን ወደ ኔፕልስ መለሱ። ከ1989 በኋላ ወደ ዋንጫ ክብር በ2022-23 ዘመን የተመለሱት ናፖሊዎች አመት ጠብቀው 2024-25 ድጋሚ ወደ ድል ተመልሰዋል። ይህ አመት 99ኛው የሴሪያ ጉዟቸው ሲሆን የክለቡ ባለቤትና ፕሬዝዳንት ዴ ላውረንቴዝ በጣሊያን ዘጋድፋዘር እየተባሉ የሚንቆለጳጰሱትን አንቶኒዮ ኮንቴን አመጡ። ቪክተር ኦሲሜንን በውሰት ሸኝተው ሮሜሎ ሉካኩን በቢጫ ክቫራትስኬሊያ ተኩ። በማንቸስተር ዩናይትድ የተገፋውን ማክቶሚናይን አመጡ። ድንቅም አመትን አሳለፉ። በጣሊያን ፉክክሩ ከምንጊዜውም የተለየ የነበር ሲሆን በመጨረሻ ሜይ 23 በድጋሚ ደስታን ወደ ቤታቸው መልሰዋል።